አንድ የታክሲ ሾፌር አንድ ተሳፋሪ ጭኖ ወደ መድረሻው እየተጓዘ ሳለ በመንገድ ዳር አንዲት አይነ ስውር ሴት በከፍተኛ ተስፋ መቁረጥ የታክሲ ምልክት ስታሳይ ተመለከተ። ሾፌሩ አብሮት ያለውን ተሳፋሪ በትህትና ጌታዬ እችን ሴት ብንጭናት ይከፋዎታል ሲል ጠየቀው። ተሳፋሪው ችግር የለም ጫናት በማለት ፈቀደ። ሾፌሩ ከመኪናው ወርዶ ወደ ሴትየዋ ቀረበና ጤና ይስጥልኝ የታክሲ ሾፌር ነኝ እርዳታ ትፈልጊያለሽ አላት። ሴትየዋ በእፎይታ ፈገግ ብላ ከልብ አመሰግናለሁ ለሰዓታት ብቆምም ማንም ሊያቆምልኝ አልቻለም ነበር ስትል በምሬት ተናገረች። አብረው ከተጓዙ በኋላ መድረሻዋ ቦታ ስትደርስ ሂሳቡ ስንት ነው ስትል ጠየቀች። ሾፌሩ $10 ብቻ አላት። እርሷም በኪሷ ያለውን ገንዘብ ሁሉ አወጣ እባክህ $10 ብቻ መርጠህ ውሰድ አለችው። ተሳፋሪውም ሾፌሩን በትኩረት ይከታተለው ነበር። ሾፌሩ ግን ከእጇ ላይ $20 አነሳ። ተሳፋሪው በልቡ የማታይ ስለሆነች ሊያታልላት ነው ብሎ አሰበ። ነገር ግን ሾፌሩ $20 ወስጃለሁ ይሄውልሽ መልስሽ በማለት 2 ባለ $100 ወረቀቶችን እጇ ላይ አኖረላት። ሴትየዋም በደስታ መስግና ወረደች። መኪናው ጉዞውን ሲቀጥል ተሳፋሪው በመገረም ለምንድነው ካለህ ላይ ቀንሰህ ተጨማሪ ገንዘብ የሰጠሃት ሲል ጠየቀው። ሾፌሩ ፈገግ ብሎ እኔ ገንዘብ ለማግኘት አቅሙም ጤናውም አለኝ፣ ለእሷ ግን ሕይወት ከባድ ነው ሲል መለሰለት። ተሳፋሪው መውረጃው ጋር ደርሶ ሳይከፍል የወረደ መሰለ። ሾፌሩ ዞር ሲል ግን በመቀመጫው ላይ $2000 ተቀምጦ አየ። ደንግጦ ጌታዬ ሂሳቡ እኮ $20 ብቻ ነው ብሎ ተጣራ። ተሳፋሪውም ዞር ብሎ ፈገግ አለና ለኔም ገንዘብ ማግኘት ቀላል ነው፣ ይሄ ላንተ ይሁን፣ ትልቅ አክብሮት አትርፈሃል አለው። ሁሉም ሰው ለመቀበል በሚተጋበት ዓለም ውስጥ አንተ ለመስጠት የምትተጋ ደግ ሰው ሁን። ድንገት ደግነት ሰንሰለት ነው። ለአንዱ ስታደርግ ሌላው ላንተ እንዲያደርግ የፈጣሪ መንገድ ይከፈታል። ከገንዘብ በላይ የሰው ልጅ ትልቁ ሀብቱ ለተቸገሩት የሚያሳየው ርኅራኄና ንጹሕ ሰብዕናው ነው። ሳሙኤል ግርማ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው